ህፃኑ ደግሞ 4 ደቂቃ ከ2 ሰዓት ሌሊት የጀመረ እስከ ቀኑ 7 ሰዓት ሀብታም ስለሆነ አረፍ ሲሉ ቢራው እየመጣ አረን ለጉሮሯችሁ ክትፎ እየመጣ ምን እያለ ደሃው ሲሆን ተንሥኡ ለጸሎት እግዚኦ ተዛለነ ሰላም ለኩልክሙ ምስለ መንፈስከ እግዚአብሔር ትደናው ከበሯቸውን ዘራፉ እውነት ነው። ምን እንትን እላለሁ። ወደፊት ድሃ የሆነ የንስሐ አባት አይኖረውም። ቤቱ ጸበል አይረጭለትም። የሚመጣው ካህን ድሃ ስለሆነ ድህነቱን ለማራገፍ ስለሆነ ወደፊት በካህናት መካከል ጦርነት ይነሳል። ኢንቨስተር ከሌ የኔ ናቸው፣ ነጋዴ ከሌ የኔ ናቸው፣ ምንትስዬ የኔ ናቸው፣ እንዴት ሄድክብኝ ምናምን ጥይት ሊማዘዙ ይችላል። ይሄ የሚስተካከለው በአገልግሎት፣ በትምህርት፣ በስልጠና ይስተካከል፣ ይጠፋል። ሁሉን በእኩል የምታይ ቤተ ክርስቲያን እንድትፈጠር ከተፈለገ እነዚህ ነገሮች መስተካከል መቻል አለባቸው። አብዛኛዎቹ ነገር የኛ ችግር፣ አብዛኛዎቹ ስህተት፣ አውደ ምሕረቱ ላይ ያሉት ሰዎች ስህተት። ከዚያ ደግሞ የአዳር ጉባኤ የሚባል ቤተ ክርስቲያኒቷ የላትም። የአዳር ጉባኤ የሚባል የለም። ከቤቱ ወጥቶ ሰው የሚያድረው ለማህሌት ለሰዓታት ብቻ። በተለይ በጽጌ ጾም ቅዳሜ ማታ ተሂዶ እስከ እሑድ ቅዳሴ ተቀድሶ ይመጣል። ነገ አበይት በዓላት ኖሮ ንግስ በዓል ሲኖር በምሽቱ ዋዜማ ተቁሞ ከዛ በኋላ ሰዓታቱ ማህሌቱ ተቁሞ ይታደራል። ከዚያ በተረፈ የሚታደረውን ቤተ መቅደሱ ቤተ ክርስቲያን ውስጥ ለትንሣኤ ለልደት ይታደራል። ለጥምቀት ቤተክርስቲያን ይታደራል። ከዛ ውጭ የጽዋ ማህበር፣ ከዛ ውጭ የጎረምሳ ማል ተሰባስቦ የአዳር ፕሮግራም የሚል ነገር ከጴንጤዎች የተኮረጀ ከመናፍቃን የተኮረጀ ነው። አለቀ። የፈለግከው ነው። የዝሙት የድሪያ የነውር ማራገፊያ ነው የአዳር ፕሮግራም። ወላጆች ልጆቻችሁን አዳር ፕሮግራም ብላችሁ እንዳትሉ፣ ግለሰብ ቤት እንዳትሉ። ወንድ ልጄ ነው ብላችሁ ብትሄዱ ወንድ ልጃችሁ ይደፈራል። ዘመኑ ከፍቷል። ይሄ ሁላ ታዲያ በማንስተት ነው። በራሳችን ቤተክርስቲያኒቷ በራሷ ማስተካከል የሚገባትን ስርዓት ማስያዝ የሚገባትን ስርዓት ያስይዛሉ የሚባሉ ሰዎች አጥፊዎች ሆነው ስለተሾሙ ይሄንን ለማስተካከል አልተቻለም። እዚህ አሁንም ዮርዳኖስ ጋር ስንመጣ ዮርዳኖስ ላይ ብዙዎቻችሁ ብዙ ሰዎች ሲከሷታ ያለው እንደዚህ ምናምን እንደዚህ ሆና ሲሉ እሰማል። በተለይ ሴቶቹ ኮመንቶቹን ነው የማነበው። በቀደም የሰጠችው ኢንተርቪው ላይ ከዛ በኋላ የሰጠችው ኢንተርቪው ላይ ወንዶች አላየሁም። በጣም ወንዶች ያየሁት ወንዶች ሆነው ቤተ ክርስቲያንን ለመስደብ የመጡ መናፍቃንን ያየሁት። መናፍቃን ሆነው በዚህ ምክንያት ቤተ ክርስቲያንን ለመስደብ የመጡ ሰዎችን ነው ያየሁት። ሴቶቹ ግን ወለተ ማርያም፣ አስካለ ማርያም የሚባሉት የሚያቅለሸልሽ ነውር ነው ያሉት። አሁን በዚህ ሰዓት መውጣት ምን አስፈለጋት የሚል አለ። ልጁ አባቱን የማወቅ መብት፣ እሷ እናት ናት። ጭቅጨቃ በዛባት። የምትጠይቃቸው በሙሉ ዘጉባት። ፋንትሽንም ጠይቃለች። በዲኤንኤ ክሰሽና ነው ያለቻት። ጠይቄዋለሁ፣ አናግሬዋለሁ ምናምን ትላለች። ልጄ አባቴን አለ። ምን አይነት ጭካኔ ነው? መሳሳት ማንም ይሳሳታል። ሁላችንም ነውረኞች ነን። ሁላችንም ስተናል። ሁላችንም ወድቀናል። የንስሐ አባት የያዝነው ኃጢአተኛ ስለሆን ነው፣ በደለኛ ስለሆን። ስለ ኃጢአት አይደለም አሁን እየተወራ ያለው፣ ስለ ሌላ ነገር አይደለም እየተወራ ያለው፣ ስለ ህይወት ነው እየተነገረ ያለው። ስለ እንዴት ብዬ ልንገር? የልጁም ህሊና እኮ መታከም አለበት። ይቺ በህፃንነቷ ይሄ ነገር የደረሰባት ይህንን የመጣ ይምጣ ብላ የፈረደ ይፍረድብኝ ብላ የሆነ ይሁን ብላ አደባባይ መውጣት እስቲ አስባችሁታል? ቤተሰብ አላት እኮ፣ ወንድም አላት፣ እናት አላት፣ ልጆች አሏት፣ ህይወት አላት እኮ። ዝም ብላ አይደለችም።
ባለ ሀብት አለ ጠይቄው እኔም ደውሎ ሲያናግረኝ ካናገርከኝ አይቀር ብዬ እባክህን እንዲህ ተርባለች እቺ ልጅ ከፕሮቴስታንት አሁን አምልጣ መጣለች፣ በእዳም ይዘዋታል፣ እንዲህ ካላደረግሽ እንደዚህ ካልተመለሽ እንዲህ እናረጋሻለን ብላ እባክህ እርዳት ብዬዋለሁ። አንድም ሰው ፈቃደኛ አይደለም። ስትሞቱና ታማችሁ ለሞት ስታጣጣሩ ነው እርዳታ የሚደረግላችሁ እንጂ በህይወት እያላችሁ ሊረዳችሁ የሚፈልግ የለም። የቀብር ጊዜ አሁን የኢትዮጵያ ቀብር የሚያምረው ማን ነው? አርቲስቱ እንኳን ታሞ እርዳታ በሚፈልግበት ጊዜ ጸጥ ብሎ ከርሞ ከዛ ኮሚቴ ይቋቋማል። ኮሚቴው ምንድን ነው? መሞቱ የሚረጋገጥ ከሆነ ከዛ የእርዳታ አሰባሳቢ ይባላል። ያንኑ ብር ለመቀራመት ያንኑ ብር ለመብላት ጨካኝ እኮ እንደኛ የለም በእውነት። ከዛ የሞተ ቀን ሱፋቸውን ለብሰው የመኪና ማዕት ይመጣል፣ የከረባት የመነጽር አይነት ይመጣል፣ የአበባ ማዕት የውድ ውድ አበባ፣ የሬሳ ሳጥኑ ራሱ ውድ ሆኖ ይመጣል። ኮሚቴ የህይወት እንትኑን ለማንበብ ጋዜጠኛ እንዲመጣ ቴሌቪዥን እንዲመጣ የቀብር ስነስርዓቱ ላይ እንትና ደከሙ ምናምን ይባላል። አስመሳይ ቀጣፊ የሚበላው የሚጠጣው አቶ የቤት ኪራይ የሚከፍልለት አቶ ሸቶ ገምቶ ከርፍቶ በነበረ ሰዓት ስልክ እየዘጋ ምን ይጨቀጭቀኛል የሚለው ሁላ ሰው መሳይ በሸንጎ ያ የሞተ ቀን ከኔ በላይ የለም። በእውነት እኮ ጓደኛችን አንዴ ምን ሆነ መሰለ፣ እዚህ ቦታ አለ እንደዚህ አይነት ትርኢት ለማቅረብ ሄደን በእውነት እኛ ቁጭ ብለን እንዴት አይነት ደግ መሰለ፣ እሱ ሳይበላ እንትናት ይርባችኋል ብሎ ከዚህ አምጥቶ አበል። በእውነት እንዴት አይነት ደግ መሰለ፣ እንዴት አይነት ትሁት መሰለ ይላል። አስመሳይ አፈር ብላ። ታዲያ ቢበላ ነው ብታበላው ኑሮ ያኔ አታበላውም ነበር። ቀጣፊውላ በየጸበሉ ሲንከራተት በየሐኪም ቤቱ ሲንከራተት ስልክህን እየዘጋ አድራሻ እያጠፋ ሰው ላይ የመጣ አንተ የነከሌ ጓደኛ አይደለ እንዴ? አንቺ የነከሌ ጓደኛ አይደለሽም እንዴ ሲባል እምቢ ስልክ አላነሱ አሉ። ምን አባቴ ላድርግ አንስተው ኧረ እንደዚህ ታሟል። ታዲያ ስራ ላይ ነኝ አሁን አልችልም ምናምን ሲል ቆይቶ እገሌ እኮ ሞተ ሲባል ከዛ ፊት አውራሪ ሆኖ ይመጣል። አስመሳይ ቲያትረኞች። ቲያትር ስንሰራ የምንኖር አይደለንም። ዮርዳኖስ ራበኝ ነው ያለችው። ዮርዳኖስ ቸገረኝ፣ ይሄ ልጅ አሁን የአባትነት ጥያቄውን መመለስ አልችልም፣ ፍላጎቱ ከፍ እያለ ነው፣ ስለዚህ ሂድ። እኔ ዲኤንኤ ደግሞ ለዚህ ጥሩ ነገር አምታለች። እኔ አባትነቱን አምኖ ይርዳው፣ አለቀ። ያስተምረው እስከ 7ኛ ክፍል አድርሼዋለሁ። ከዚህ በኋላ ያለውን ግን እሱ ይርዳው፣ ያግዘኝ። አይ አባቱ አይደለም ከተባለ ደግሞ ዘመኑ የሰለጠነ ነው። ዲኤንኤ ቀላል እኮ ነው። ከዚህ ውስጥ ምራቅ ያወጣሉ፣ በሶፍት በጆሮ ማውጫ መሰለኝ ከዚህ ውስጥ ያወጣሉ፣ ከዛም ያወጣሉ፣ ያስቀምጣሉ። 99% በቃ ቀላል ነው። ልጆቼ ከመምጣታቸው በፊት እኮ ቤተሰብ ሲመጣ ያንተ ልጆች ለመሆናቸው ማረጋገጫ እንፈልጋለን። አረጋግጡ። ልጆቼ ሄዱ። የጀርመን ኤምባሲ ባዘዘው ቦታ በዚህ በአፍንጫቸው በአፋቸው ውስጥ አላቅም አስገቡ። እኔን በአፌ ውስጥ ነው ያስገቡት። ከዚህ ምራቅ ወሰዱ። ደም ይወስዳሉ ብዬ ስጠብቅ ደም እንኳን አልወሰዱ። ምራቅ ከዚህ ተወሰደ ምናምን አመጣ። እዛ እነሱ አባታችሁ ነው ተባለ። አንተም ልጅህ ነው ልጆች ናቸው ተባለ። ልጆች መጡ ማለት ነው። አለቀ። ስለዚህ የሚዳኝ ነገር አለ። አስቀድመን እንፈርዳለን። ይሄንን የደበበንም ነፃ የሚያወጣው ምንም ሌላ ነገር አለ። ዲኤንኤ ምርመራው ለማንም አይዋሽም። ልጄን ይርዳ ነው ያለው። የቀኖና ቤተክርስቲያን ጉዳይ የምናምን ጉዳይ እሱ ምን እንግዲህ 2-3 የሌለው የለም። እሱ ላይ ብቻ የሚፈረድበት ምክንያት ይኖራል ብዬ አልገምትም። እውነቱን እንነጋገር ከተባለ ማለት ነው። እስቲ አሁን እውነት ይውጣና ይነጋገር ከተባለ ስንቱ ይወጣል። እንደኔ አይነቱ አጭበርባሪ፣ እንደኔ አይነቱ ጋልሞታ፣ እንደኔ አይነቱ ኃጢአተኛ፣ እንደኔ አይነቱ በደለኛ የሚያዝ ክህነት የለውም። የማፈርሰው ክህነት የለም። የማቆሽሸው መቅደስ የለኝም። በኃጢአቴ እኔ የምቀጣው በኃጢአቴ እኔ ነኝ እንትን የምለው። እነዚያ ግን ከመሰዊያው ፊት የሚቀርቡ ሰዎች
እንትን ማለት አለበት። ተይዟል እኮ በቃ አልቻለችም። ያልቻለች ልጅ ደግሞ ስትጠይቅች ከዚህ ጥፊ ሲባል ሚዲያ ላይ ወጣ ስትናገር ደግሞ አሁን ዛሬ እንትን ብሏል። ደስ በሚል ሁኔታ የደብዳቤ ጽፋለች። ደብዳቤ ለሀገረ ስብከቱ ግጥም አድርጋ ደብዳቤ ጽፋለች። ዮርዳኖስ ማለት ነው። ሰኔ ቀን ጠቅሳ 2014 አመልካች ዘማሪት ዮርዳኖስ ደረጀ ለዋሽንግተንና ዲሲ አካባቢው ሀገረ ስብከት ሊቀ ጳጳስ፣ ለቅዱስ ሲኖዶስ አባል ለብፁዕ አቡነ ፋኑኤል ብፁዕ አባታችን በቅድሚያ አባታዊ ቡራኬው ይድረሰኝ ዘንድ በትህትና እየለመንኩ የልጅነት የከበረ ሰላምታይን በትህትና ላቀርብ እወዳለሁ። ብፁዕ አባታችን መቼም በዚህ ሰሞን በየሶሻል ሚዲያው ላይ በከፍተኛ ሁኔታ ተሰራይቶ በአንድ ካህን ተደፍራ ስለተጣለች፣ የወለደችው ልጅ ስለተከዳባት፣ ልጅነቷን ስለተነጠቀች፣ ከዚያም ለአገልግሎት ወጥታ በ16 ዓመቷ ክብሯን ስለተነጠቀች የመንፈስ ልጆ በአንድም ሆነ በሌላ ሰምተው ይሆናል ብዬ አምናለሁ። ይሁንና ይህን ደብዳቤ ለታሪክም ለፍትም ለብፁዕነቱ ማቅረብ እንዳለብኝ በማመኔ አቤቱታዬን ከእግሮ ስር ተደፍቼ በእንባ አቀርብሎታለሁ። አባቴ ሆይ በሀገረ ስብከቱ እያገለገለ የሚገኝ ቀሲስ ደበበ እስጢፋኖስ በሚባል አገልጋይ የደረሰብኝን የግፍ ግፍ በተሰበረ ልብ ሆኜ ወደ ብፁዕነቱ እንዳደርስ ሁኔታዎች ግድ ብለውኛል። ይህ ሰው ግፉን ከፈጸመብኝ 15 ዓመታት ቢያልፉም ህመሙ ግን ዛሬም ለእኔ የየቀኑ ሰቆቃዬ ነው። አባቴ ሆይ ምንም እንኳን በአንዳንድ ወንድሞች ምክንያት ወሬው ቢሰማም ይህ ሁሉ ዓመት በራሴ አንደበት ሚስጥሩን አደባባይ ሳላወጣ በሽማግሌ በካህናት በሚወዳቸውም በሚፈራቸውም ሰዎች በኩል ቢያንስ ልጁን እንዲረዳ አባትነቱን እንዲቀበል ብለምን ባስለምንም ልቡን በትዕቢት አደነደነብኝ። አደባባይ የወጣሁት የእሱን ልጅ ይዤ ሲርበኝ የማደርገው ሳጣ፣ ሲደክመኝ መረገጤ ሲያንገበግበኝ፣ በካህናቱ በኩል የሚማልደኝ ባጣ ተስፋ ቆርጬ ነው። ለአገልግሎት ተጠርቼ በመንገድ የመኪና አደጋ ገጥሞኝ ከተሳፋሪው ሁሉ አልቆ ለተአምር እኔ ብቻ በተረፍኩበት በአደጋው በደቀቀው የልጅነት ሰውነቴና ድካሜ ሌሊት ላይ በትራስ አፍኖ አስገድዶ ከደፈረኝ በኋላ አዋርዶኝ ጭራሽ በተክሊል አግብቶ እንደገና ቤተ ክርስቲያንን ደፈራት። በዚህም ሳያበቃ ቅስና ተቀብሎ በታቦቱ ፊት ቆሞ ስጋው ደሙን እየፈተተ በእግዚአብሔር ላይ ያላግጣል። አባቴ ሆይ ለብቻ የተሸከምኩትን የልጅነት ህመሜ ዛሬ የመላው ኦርቶዶክሳውያን ህመም ሆኗል። የመከራ ልጄ የእናቱ ህመምና መቅዳት ሳያበቃው አባቱን የመፈለግ ስቃይ ላይ ወደቀብኝ። ምን ልመልስለት? አባ ይፍረዱኝ። ይህ ሰው ሌሎች እህቶችንም እየደጋገመ መስበሩን ከገጠሪቱ ኢትዮጵያ እስከ ሀገረ ስብከቱ አሜሪካ ብዙ መረጃ ቢደርሰኝም ገሚሱ ሚዲያ ላይ ቢሰራጭም ዛሬም ከልቡ ድንዳኔ ንቅንቅ ለማለት በፍጹም ፈቃደኛ አይደለም። አባ ቡራኬው አይለኝና በአሜሪካም በኢትዮጵያም ያሉ በርካታ የህግ አማካሪዎች ሊረዱኝ ቢለፉም አስቀድሜ የእርሶንና የሀገረ ስብከቶን እገዛና ምላሽ ለመስማት ወደድኩ። ዛሬ እኔ ብተወው እንኳን የዚህን ሰው ግፍ የማይተው ምዕመናንን በቅናተ ቤተ ክርስቲያን የማይተዉ ምዕመናን በቅናተ ቤተ ክርስቲያን ቆመዋል። እናም እውነተኛ ዳኝነት የአባትነቱን ፍርድ ጠብቃለሁ። አባ ምን እንደምፈልግ ያውቃሉ? አንደኛ ልጄ አብ ለኔ ሲል ደበበ እስጢፋኖስ ይባላል። የትምህርት ቤት ስሙም ደሙም ታሪኩም ላይ ተለጥፏል። ጎበዝ ተማሪው የመከራ ልጄ አባቴን አምጪ ብሎኛል። አባትነቱን አምኖ የነበረ ቢሆንም መሀል ላይ ክዷልና ክህደቱን ያንሳልኝ። ሁለተኛ አላምንም ካለ የዲኤንኤ ለመስጠት ዝግጁ ነኝና ከህግ በፊት በብፁዕነቶ ምክር ይሁን ተግሳጽ ለምርመራው ፈቃደኛ እንዲሆንልኝ ይታዘዝልኝ። ሶስተኛ የተደፈረችውን ቤተ ክርስቲያን ያዋረደው ክብረ ክህነት በቀኖና ቤተ ክርስቲያን መሰረት ፍርድ ይስጡልኝ። አራተኛ ደፍሮኝም ልጅ ወልጄለት ጥሎኝም በምሬት ከሃይማኖት እስከወጣ ገፍቶኝም ቆሎ እስከ መሸጥ ደርሼ ለ15 ዓመታት የተሰቃየሁት ያሸከመኝ ዕዳ ወደ ብፁዕነቶ ርኅራኄ ትድረስልኝ። አምስተኛ ሰዎችን ቀጥሮ በተለያየ መንገድ እያስፈራራኝና እየዛተብኝ በመሆኑም ምንም አይነት አደጋ ቢደርስብኝ ከሱ ውጪ ማንም ሰው ጠላት እንደሌለኝ ብፁዕነቶ
ቤተ ክርስቲያንም የህግ አካላትም እንድታውቁልኝ በድጋሚ እንድታውቁልኝ እወዳለሁ። በድጋሚ ቡራኬው ትድረሰኝ። ዘማሪት ዮርዳኖስ ደረጀ አዲስ አበባ ኢትዮጵያ ብላ ለብፁዕነታቸው ደብዳቤ ጽፋለች። ለብፁዕ አቡነ ፋኑኤል ማለት ጽፋለች። የደሴ ሰባኪ ወንጌል ስሙን ዘንግቼዋለሁ፣ ደውሎ ዝቶባታል። የደሴ ተወላጅ የሆነ ዝቶባታል። ሌሎችም አሉ ዝተውባታል። ይትክላል አልወለዱም፣ ደፋሪዎች ናቸው። ሴት በሽ ነው እኮ ነው የሚሉት። የኢትዮጵያ ኦርቶዶክስ ሰባኪ ኮንክ ዘማሪ ሴት በሽ ነው፣ ነፍ ነው፣ በነፃ ነው እኮ ነው የሚሉት። ሴቶችም የዚህን ያህል ርካሽ መሆን የለባችሁ። ርካሽ መሆን የለበ የማንም ገበሬ ገጠሬ ነጭ ለብሶ ምን ለብሶ እዛ ወደ ምረት ላይ ስለቆምና ስለቀለለ